ጠላቴ ሆይ አሸነፍኩ እንደ ዘበት ጠላቴ ሆይ አሸነፍኩ እንደ ዘበት አሚን የእግዚአብሔር ስራ አሚን የሱ ቸርነት ሲበዛላችሁ ታሸንፋላችሁ ጋይስ የሱ ምሕረት ይቅርታ ሲበዛ አሸናፊ እናንተ ናችሁና እግዚአብሔር ይመስገን ቸርነቱ ስለበዛልን ምሕረቱ ስለበዛልን የእውነት እግዚአብሔር ይመስገን የድንግል ማርያም ልጅ አታሸንፉም አትችሉም አይሆንም አታሳኩም አይሳካም ላላችሁ ሰዎች እሱን ይዘን አሸንፈናልና እግዚአብሔር ይመስገን እሱን ያዘ ሰው ወድቆ አይወድቅምና እግዚአብሔር ይመስገን በሱ ኃይል ስለተሻገርን ስላሸነፍን አትችሉም የተባልነው ነገር ስለቻልነው እግዚአብሔር ይመስገን አትችሉም ላላችሁ ሰዎች ማለት ነው ያለመቻላችሁ ስላየን እግዚአብሔር ይመስገን አይሳካም ላላችሁ ሰዎች ማለት ነው አይሆንም አይሳካም ላላችሁ ሰዎች እግዚአብሔር ይመስገን ሆኖ ስላየን እግዚአብሔር ይመስገን ተሳክቶ ስላየን እግዚአብሔር ይመስገን እግዚአብሔር ይመስገን ስለሆነ ስላልሆነ ሁሉ እግዚአብሔር ይመስገን ክብሩን ይውሰድ ድንግል ማርያም ልጅ በህይወቱ እንቅልፍ የሌለው ሰላም የሌለው መረጋጋት የሚባል የማያቅ ሰው ምን አይነት ሰው እንደሆነ ታውቃላችሁ? ህልመኛ ሰው ከአቅሙ በላይ የሆነ ህልም ያለው ሰው እንደዚህ አይነት ሰው ተስፋ መቁረጥ የሚባል ነገር አያውቅም። ለሱ እስከ ህይወት ፍጻሜ ድረስ ከመጨረሻው የስትንፋሱ ደቂቃ ድረስ ቆርጧል በዚህ ጉዳይ ላይ ለመስራት ይሄንን ነገር ሳያሳካ ላለመተኛት ላለማረፍ ቆርጧል። ለዛ ነው ብኩን የምትሉት። ሁሌ መዞር ነው ግን አይሳካለትም። ዛሬ ላይ ሳካለት ይችላል። ዛሬ ደርሳለሁ ያለበት ቦታ ላይ ደርሶ ላታዩት ትችላላችሁ። ትንሽ ታገሱት፣ ይደርሳል።